እንዳታምኚ አደራሽ ይለኝ ነበር ማለት ነው። በቃ እኔም ምንም ስለሱ ምንም መጥፎም ደግም ነገርም ስላልሰማሁኝ እሺ ምንም ችግር የለውም ብዬ ከዛ ያው ተያይዘን ወደ እሱ ቤት ሄድን ማለት ነው። ያው እሱ ቤት አደረን ማለት ነው። የዛን ሰዓት ነው የተፈጠረው። ከዛ ጧት ላይ እሱ ወደ አገልግሎት ሄደ፣ እኔም ወደ ቤት ተመለስኩኝ። ይሄ ከተፈጠረ ከ3 ቀን ከ4 ቀን በኋላ ነው እኔ ስለሱ ማንነት ያወቅኩትኝ። አንድ እኔም እሱም የምናውቀው ልጅ ነበርና አወራሁት። እንዲህ ተፈጠረ ከሱ ጋር እንደዚህ አውርተን እንዲህ ብሎኝ ያለውን ነገር ህይወቱን ነግሮኝ ከኔ ጋራ ህይወት እንድንመሰርት ብሎ አለኝ ብዬ ሳማክረው ቃል ህይወትሽን አበላሽተሻል፣ በጭራሽ ላንቺ የሚሆን ሰው አይደለም፣ ውሸት ነው፣ እያንዳንዱም ያለሽ የነገረሽም ነገር ውሸት ነው፣ ትዳር አለው አልፈታም፣ እንደውም ሁለተኛ ልጅ ሊወልድ ጉዝ ነች፣ ሚስቱ አለች፣ የአሜሪካን ሀገር ፕሮሰስ አለው ጀምሯል፣ እንዴ ነው እያንዳንዱ ነገር ነገረኝ። ከዛ እኔም ያደረኩት ምንድነው ደውዬ እኔ ካንተ ምንድነው መማረው ልማር ነው፣ እንዴት እኔን ለዝሙት ብቻ ፈልገህ መጽሐፍ ቅዱስ ትጠቅስልኛለህ? ቤተክርስቲያን ላይ እንዴት ታደርጋለህ? እኔ አንተ መሰረቴ ልትሆን አትችልም። እኔ ጥሩ አባት ነው ያሳደገኝ፣ መሰረቴም አባቴ ነው፣ አርያዬም አባቴ ነው። እኔ ክሬን በጥሻ አልሄድም። ነገር ግን አንተ ስንትና ስንት ህዝብ ፊት መድረክ ላይ ቆመህ እየሰበክ እያገለገልክ ይሄንን ለዝሙት ልትጠቀምበት አይገባም። እኔ በደንብ አምኜህ ነበረ፣ ራሴን ዝቅ አድርጌ ለአንተ ሚስት ነኝ ያልሆንም ብዬሃለሁ። ግን አንተ እኔን ለአንድ ቀን ወይም ደግሞ ለዝሙት ነው ይሄን ሁሉ ጥቅስ ይሄን ሁሉ እዛ ቁጭ ብለን ቤተክርስቲያን ላይ ሚስትህ ዝሙት ብትፈጽም ፍታት ይላል እያለ የሆነ ሚስት ብታሰናክልህ አው ተቃላት። እንደገና ደግሞ ይሄ ብቻ የተለያየ የመጽሐፍ ቅዱስ እየጠቀሰ ነው ሲያሳምነኝ የነበረው። እኔም ደግሞ 100% ነው ሳምኖ የነበረው ሲያወራኝ ማለት ነው። እና አለ እኔም ደግሞ እየተናገርኩት ከዚህ በኋላ በስልክ እንዳትደውል፣ እኔም ንስሐ ገባለሁ፣ አንተም ንስሐ ገባበት፣ እግዚአብሔር ልቦና ይስጥህ እና ብዬ ተናገርኩትኝ። ከዚህ በኋላ ወደ እኔ ስልክ እንዳትደውል አልኩት። ወደታቸው መልእክት ልከውልኛል። ቤተክርስቲያን የራሷን እርምጃ ትወስዳለች፣ ጉዳዩንም እየተከታተሉ ነው ያሉት። በእርግጠኝነት አፋጣኝ ፈጣን የሆነ መልስ ይሰጣል። ከዛ ውጭ ደግሞ የነዚህ ወንድም እህቶቻችን ጉዳይ ማለት የወርድ ልጅ ልጃችን ነው፣ የቃልዬ ልጅ ልጃችን ነች። እነዚህን ደግሞ መሰል ነገሮችን በህግ ሂደት የሚካሄድበት ነገር አለና ምናልባት ወደ ሌላ ቦታ እንዳትሄዱ፣ አባቶቻችን ጋር ደብሩ ጋር እንዳትሄዱ። ምክንያቱም ያ ጉር ያሉ አባት በቃ እየተከታተልኩ ነው። በእርግጠኝነት ነገ የሚሰማ ነገር ይኖራል፣ በእርግጠኝነት ማለት ነው። ስለዚህ ሌላ እንዳትናገሩ፣ እንደዚህ አይወስኑም ምናምን አትበሉ፣ እንታገስ። ነገር ግን አሁን እህታችን ይሄ ነው ግልጽ የሆነ ነገር የተናገረችው። በእውነት ለመናገር እውነትን እውነት ማለት ኃጢአት አይደለም። ትላንትና ሌሎችን ስንናገር እንደነበረ አሁን ደግሞ መቅደስ ውስጥ ያለ እንዲህ አይነት ድርጊት የሚያደርግ ሰው ይውጣና ከመቅደሱ ቃለ እግዚአብሔርን ባይሆን ያልኖረበትን ሆነ የኖረበትን እያስተማረ ክህነቱና መስቀሉ ግን ነው ሊባል ይገባል። ምክንያቱም እኛ ኦርቶዶክስ ተዋህዶ ነን። ይሄ ነው እውነታው ማለት ነው። ስለዚህ ለቃልዬ ሀሳብ ያላችሁ እዚህ ያላችሁ ሰዎች ሀሳብ ማቅረብ ትችላላችሁ። እንግዲህ ብዙ አውርተናል። ያለችበትን ፈተና ያለችበትን ነገር ብዙ አውርተናል ከቃልዬ ጋር። እንግዲህ ዞሮ ዞሮ ቀሲስ ይወልዳሉ። እግዚአብሔር የተመሰገነ ይሁን። እኛ ደግሞ እንደ ወንድምና እንደ እህት ከእህቶቻችን ጎን እንቆማለን። እንደዚህ ጋር ከእህቶቻችንና ከወንድሞቻችን ጋር
ለልጆቻችን የምናደርገው ላይ እንቆማለን ማለት ነው። ምክንያቱም የምንጠይቀው መፍትሄ ነው። ሁለተኛ ደግሞ እንደ ቤተሰብ አብረናት መቆም አለበት። ስለዚህ እዚህ አሁን እንትን መጦ መሄድ ብሎ መሄድ የለም እዚህ ቤት ማለት ነው። እና ይሄንን ነው። አይዞሽ የኔ እናት በቃ ከአንቺ ብዙ ተምረናል። አበረቱኝ እና የትላንትና ስብራቴን እንዳላይ እንድረሳው ያደረጉኝ እና እጅግ በጣም ህዝበ ክርስቲያኑ ላመሰግን እፈልጋለሁ። ሙስሊሞች ደውለውልኛል፣ ፕሮቴስታንቶች ደውለውልኛል። ኦርቶዶክሱን ተወው በቃ ቁጥር የለምባይ ስብራቴን እንዲጠገንልኝ በአደባባይ ፍረድልኝ አንተ ቅዱስ ሚካኤል ብዬ ነው የወጣሁት። አላሳፈረኝም። የኔ ያሳደገኝ ሚካኤል አላሳፈረኝም። ከጠበቅኩት በላይ ሆኖን ያገኘሁት ምላሹን እና ላቸው የጻፍኩላቸውን ደብዳቤ አይተው እንግዲህ ይመስለኛል በሴት ልጅ የሚጨክን አንጀት ማንም የለውም እና ያንን አይተው ህመሜን አይተው ስለውት በልቦናቸው አስበውት ነው ይሄንን ምላሽ የሰጡልኝ እና እጅግ በጣም ነው የማመሰግናቸው። እግዚአብሔር ደግሞ መጨረሻውን ያሳምርልኝ። አሜን። ከዓይኔ ደርቆ እንግዲህ ዳግም ለማመስገን ያብቃኝ ነው የምለው። አሜን። አድማጭ ተመልካቾቻችን የምትሰጡትን ጊፍት ዛሬ የምትሰጡትን ጊፍት በሙሉ ለዮርዲ አድርጉልኝ። እስካሁን ለእኔ የሰጣችሁትንም የዛሬውን አይቼ ለዮርዲ ልክላታለሁ። ሰሞኑንም እንዲሁ ለምኜ ትንሽዬ ውሃ መጠጫ ብዬ ልክ ያለ